ይድረስ ለሜሲ ፋን ይህን ቪዲዮ 10 ጊዜ ኮፒ ሊንክ እያደረግክ ለዛ ደንቆሮ ለሜሲ ፋን ትልክለታለህ። እስከምናውቀው ሊዮኔል ሜሲ ከ1000 በላይ ጨዋታዎችን ተጫውቷል፣ ግን ማለት ነው ምንም ፐርፌክት ሃትሪክ የለውም። ጎንዛሎ ጋርሲያ በተቃራኒው ማለት ነው በኬሪየር ህይወቱ 100 ጨዋታ እንኳን ማድረግ ያልቻለ ተጫዋች ነው፣ ግን አንድ ፐርፌክት ሃትሪክ አሉ። ሊዮኔል አንድሬስ ሜሲ 0 ፐርፌክት ሃትሪክ ማለት ግራ እግር ቀኝ እግርና በጭንቅላት የሚቆጠር ጎል ነውና እዚህ ጋር ማሳሰቢያ ጎንዛሎ ከሜሲ ይበልጣል አላልኩም። እኔ ፐርፌክት ሃትሪኩ የታለ ነው ያልኩት። የታለ አሳዩ። ሜሲ የተሟላ ተጫዋች ነው ትለይለ እንዴ? አፋችሁ ሞልታችሁ የታለ ፐርፌክት ሃትሪኩ የታለ አሳዩኝ። ጎንዛሎ ጋርሲያ አንድ አሁን ክርስቲያኖ አለው የሚል እኮ አይጠፋም። ሂዱና እሱን እኔ እዚህ አልነግራችሁም። ሂዱና መልስ ፈልጋለሁ። እስኪ የሚያወራ የሜሲ ፋን ካለ ያውራ እስኪ። ይመቻችሁ።